እንደሚቀናችሁ እንደሚመለከታችሁ ጥያቄውን ሪስፖንድ ማለት የተሻለ ነው ብዬ አስባለሁ። ቅዱስ ጴጥሮስም ሰዎች የተነሱ ጥያቄዎች አሉና ይህ መንገስ የሲዥን ወይም ደግሞ የማንቀጥቀጥ ችግር ስፓይናል ዋይዳ ያላቸው ልጆች ላይ የሚፈጠረው መቆጣጠር ስርዓተው ነው። ስለዚህ ስፓይናል ዋይዳ የሚለው ነገር ስለሆነ እነዚህ ልጆች ያው ስፔክትራል ነው ብለናል። ቀላል ከሚባል የህብለሰረሰር መሸፈኛው ብቻ ይወጣል የሚኒንጎሴል ብለን የምንጠራው ከሱ ከዛ ከበድ የሚለው ሚኒንጎማይሎሴል የምንለው አለ የምንለው ችግር አለ። ከዛ ደግሞ እንደሚፈጠርበት ቦታ በጣም ታች ከሆነ ሳክራል የምንለው ቦታ ላይ ከሆነ ልጆች የሽንት ጋር ችግር ብቻ ሊሆን ይችላል የሚገጥማቸው። ከዛ ከፍ እያለ ሲሄድ ግን አሁን ብቻ ለራሱ ሊቀመጥ ያላቸው ልጆች ሊሆኑ ይችላሉ ማለት ነው። አሁን ለምሳሌ እኛ ስንጠራ አንገት ሰርቫይካል ነው፣ ጀርባ ቶራሲክ ነው፣ እዛ እያለ እንወርዳለን ማለት ነው። ስለዚህ እንደ ሁኔታው ሲቪሪቲ የእነዚህ ልጆቹ ችግር እንደዛው ይለያያል ማለት ነው። ከዛ ከችግሩ በተጨማሪ ግን አሁን የአንስቴኖል ቴስቲስ ወይም ደግሞ የዘር ፍሬ አለመውረድ ችግርም ተብሎ ተነስቷል። አንደኛ የሌሎች ከነርቭ በተጨማሪ ለምሳሌ ናሬሽን ቱቦ እንደዚህ አይነት ችግሮች የረጅ ላይ የምንለው የእሱ ችግሮች ከሱ በተጨማሪ ደግሞ የአንጎል ላይ ራሱ አፈጣጠር ችግሮች አንዳንድ ልጆች ላይ ይኖራል። ታዲያ ይሄኛው የአንጎል ላይ የአፈጣጠር ችግሩ አንዳንድ ልጆች ላይ ደግሞ የማንቀጥቀጥ በሽታን ሊያመጣ ይችላል ማለት ነው። ስለዚህ ይሄ ነገር እንዴት ነው የሚታከመው የሚለውን ነገር ስናየው የመጀመሪያው ስቴፕ መድኃኒት ነው። መድኃኒት የተለያየ አይነት መድኃኒቶች አሉ። ስለዚህ መድኃኒቱን ስንጀምር በትንሽዬ ዶዝ ነው የምንጀምረው፣ አነስ ባለ ዶዝ ማለት ነው። ተቆጣጠረው ትሰየው ካልተቆጣጠረው ግን እየጨመርን እንሄድና አንድ መድኃኒት ካልበቃ ሁለተኛ መጨመር ያስፈልጋል ማለት ነው። ስለዚህ አንዱ መድኃኒት ካልበቃ ሁለተኛ መጨመር ሊያስፈልግ ይችላል። ካልሆነ ደግሞ መድኃኒቱ መቀየር ሊያስፈልግ ይችላል። ስለዚህ አሁን እርሱ ክትትል ሲያደርጉ ይህንን አማራጭ መናገር ሊኖርቦት ይችላል። ሐኪሞትንም በዚህ መልኩ ማናገር ይሄ መድኃኒት ብቻውን ስላልሰራ ሌላ መድኃኒት እንጨምራለን። ከዛ በተጨማሪ ደግሞ እንዳለበት ችግር እንደ አፈጣጠሩ ችግር ደግሞ አንዳንድ የሚገቡ በሽታዎች ኦፕሬሽን ሊያስፈልጋቸው ይችላል። እሱ ግን በኤምአርአይ ተነስቶ ያለው አሁን ለምሳሌ ያቺ ችግር መውጣት ካለባት እነሱ አይነት ችግር ሰርጀሪ የሚያስፈልጋቸው ሊኖሩ ይችላሉ ማለት ነው። ስለዚህ በዚህ አይነት አካሄድ ለማየው ሌላው ደግሞ ኤክስ ሜካኒስት ከሳ የተነሳ በጣም ጥሩ ጥያቄ አለ። አናቶሚክ ስካን ተነሳሽ ከዛ በኋላ አሁን ቅድም ያሉት ነገር ይመጣል። ሲቪሪቲው ምን ያህል ነው? በጣም ሲቪሪቲና ከላይፍ ጋር ኮምፓተብል አይደለም ሲባል ስቲል የሚሰጥ ኦፕሽን ነው። ግን ብዙዎቹ ከዚህ በፊት ሲሰሩ የነበሩት ካለማወቅ አዌርነስ ላክ ከማለት ነው። ይህ ዋዜ እንትኑ ጋር ብቻ አይደለም፣ ማህበረሰቡ ጋር ብቻ አይደለም፣ እዚህ ፕሮፌሽናል ጋር ያለው ችግር ነው። ስለዚህ ሌላውን ተውትና እኛ ጋር ያለ ኒውሮሰርጅን አንድ ሁለተኛ ልጅ የሚያሻለ የሚሆኑ ሰዎች እንደነበሩ አውቃለሁ። ስለዚህ ይሄ አዌርነስ ክሬሽን የጤና ባለሙያዎችም ያስፈልጋል። ከዛ በተጨማሪ ዌቲንግ ሊስት የተባለው ነገር በጣም አሪፍ ጥያቄ ነው። እኔ ሬዚደንት ያለው ኒውሮሰርጀሪ ይሄ ብራንች ዲፌክት ያላቸው ልጆች የሚሰራባቸው ሴቶች በጣም መጀመሪያ ዘውዲቱ ነበር፣ ከዛ ጴጥሮስ ተጀመረ። እንደዚህ ያኔ የነበረ ዌቲንግ ሊስት ልጆቹ ስንደውልላቸው ሰርጀሪ ይሰራላቸው ተብሎ ሲደወልላቸው አይ አልፏል የሚባልበት ሁኔታ ነበር። ስለዚህ ይሄ 5-10 ዓመት በፊት የነበረ ስቶሪ ግን አሁን በጣም ደስ የሚለን ነገር አንዳንዴ ፔሸንት ሁላ ላይ ነው ይችላል። ኢማጂን 3-4 ፔሸንት ኦፕሬት የሚደረግበት ቀን አለ። ፔሸንት ማናበት ይችላል። እኔ በጣም ግሬትፉል የሆኑበት ልጆች አገሮች አለ። እነዚህ ልጆች አንደኛ ዌቲንግ ሊስቱ ይመጣል። አሁን ጴጥሮስና ዘውዲቱ ያላቸው ሲግኒፊካንት ይቀንሷል ዌቲንግ ሊስቱ። ስለዚህ ልጆቹ በመጡ ቶሎ ኦፕሬሽን ያገኙ። ሌላው ደግሞ ኦፕን ሲሆን በተወለዱ በ72 ሰዓት ኦፕሬት መደረግ አለበት። በተለይ እነዚህ ኢንስቲትዩሽኖች ከሆነ የተወለዱ አሁን በቅድሚያ ጳውሎስ እንደዚህ ኦፕሬት ያደረጋቸው ልጆች አሉ። እነዚህ ኢንስቲትዩሽኖች ውስጥ ከሆነ የተወለዱ በተወለዱ በ72 ሰዓት ኦፕሬት ተደርገው ያ ነገር መዘጋት አለበት። ይሄ ኢኒሽቲቭ በጣም አሪፍ ኢኒሽቲቭ ነው። እየተሰራበት ያለ ነው። ነው ግን አሪፍ ነገር መጥቷል። እኔ ምስክር መሆን እችላለሁ። ያኔ የነበረን ዌቲንግ ሊስትና አሁን ያለንን
ስራችን ነው ብለን እሱ ላይ አድቮኬሲ ፖይንት እናደርግና እሱን የልጆቹ ላይ አሪፍ ለማድረግ ደግሞ ሌላ